አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ይህን የመሰለ የባሚ አሰራር ነው ዛሬ ይዤላችሁ የመጣሁት። ነጭ ሩዝና ባሚ አሰራር ወደሚከተለው እንሄዳለን። ቤተሰብ ላይክ በማድረግ ጀምሩ። ቪዲዮውን ኮሜንት አስቀምጡልኝ። እዚህ ጋር የተፈጨ ቲማቲም፣ በኋራት ደግሞ ባብሪካና ሙሸከል፣ ትንሽዬ ኩርኩም ማጅ አለኝ። ሽንኩርቴን አዘጋጅቻለሁ። ነጭ ሽንኩርት፣ ድንችና ካሮት፣ 2-3 ፍሬ ቃሪያ እንደ ፍላጎታችሁ ማለት ነው። ትንሽዬ እርድ፣ ፍልፍል አስወጥ ቅመሙ። ከዛ ዶሮዬን አጣጥቤ ቆራርጬ አስቀምጫለሁኝ። እንግዲህ ዘይት ነው የተጠቀምኩት። ወደ አሰራሩ እንሄዳለን። ግን ማለት ነው ላይክ አርጉ። ቪዲዮቻችን እስከ መጨረሻው ቪዲዮ ስታዩ አበረታቱ። እናመሰግናለን ቤተሰብ። ያው ዶሮ እንደዚህ ቆራርጬዋለሁኝ። አሁን ወደ አሰራሩ እንሄዳለን። ዘይቴን ትንሽ ጋር ካረኩኝ በኋላ የማይቀረውን ትንሽ ዘይቱን ያረኩት ያው ስለጋለ ትንሽ በዛ ላይ ይመስላል ማለት ነው። በጣም አሪፍና ለስለስ ያለ ማንኛውም ሰው የሚወደው አይነት አሰራር ነው። እንግዲህ ሽንኩርቴን ጨመርኩ። ያው ትንሽ እንትን ብራውን እስከሚሆን ድረስ እናማስላለን። እሺ ቤተሰብ በጣም ከፈት እያደረግን ማለት ነው በራሱ እንፋሎት እንዲበስል። እንደምታዩት ሽንኩርታችን እየደረሰ ነው። ዶሮን ጨመርኩኝ። አንዳንድ ሰው ቲማቲሙ ምኑ ከጨማመረ በኋላ ይጨምራል። እኔ ደግሞ እንደዚህ ነው የምሰራው። የሁሉም ቤት አሰራር ይለያያል። እኔ የሰራሁትን የዛሬ የምሳ አሰራር ነው ማሳያችሁ። ያው እንደ የቤታችን ነው የምንሰራው፣ ግን እንደዚህ ጨማመርኩኝና ከሽንኩርቱ ጋር አብሬ ጥብስ አደርገዋለሁ ማለት ነው። ዘይቱና ሽንኩርቱ ጋር ብቻ። ከዛ በኋላ ደግሞ የሚቀጥለውን አብረን እናያለን። ቤተሰብ እስከ መጨረሻው ላይክ፣ ሰብስክራይብ አድርጉ። እሺ ቤተሰቦቼ ከዛ ያዘጋጀሁትን ቅመማ ቅመም ጨመርኩ። በአብሪካ ቅመም ሙሸከል 74 የሚባለውና ትንሽዬ እርድ፣ ፍልፍል አስወጥ ማጅ አርጌ ጨመርኩትና እንደዚህ አበደል አደበላልቀዋለሁ። ነጭ ሩዜን ያው ጥብ አድርጌ በትንሽዬ ምላስ አድርጌ ዘፍዝፌዋለሁኝ። ይሄን ይመስላል። ከዛ ድንችን አናትን ያንን ቃሪያውን 2-3 ፍሬ ያዘጋጀው ቃሪያ ጨመርኩኝ። እዚህ ጋር ሰልሳ ጨመርኩ። ምክንያቱም ትንሽ ማርማር እንዲያልሽ ሰልሳው በደንብ መታሸት አለበት አብሮ ማለት ነው። ከእንትኑ ጋራ ውሃ ምናምን ከመጨመራችን በፊት በደንብ ሲታሽ ግጥም እያደረግን ምናምን አሪፍ ይሆናል ማለት ነው። ከዛ ቲማቲማችንን እንጨምራለን። የተፈጨ ቲማቲም ማለት ነው። በአንድ እጄ ስለያዝኩ ነው። ያው አሪፍ ነው። ዙሩ አበረታቱን። እሺ ቤተሰብ ደግሞ ቪዲዮ ስታው እስከ መጨረሻው ጅምር እያደረጋችሁ አትተው። ስራ ስትሰሩ ምናምን እየከፈታችሁ አስቀምጡልን ማለት ነው። የመዳም ቅመሞች ማለት ነው። ለኛ ቅመሞች ይሄ እየበሰለ ነው። ያው ከፋት ከደን እያረኩኝ አመሳስለዋለሁ እንዳይዝ ማለት ነው። ብረት ድስቱ እንግዲህ ቆንጆ ስለሆነ የመያዝ ባህሪ የለውም። ለዛውም መሰልሰል እናደርገዋለን። ከዛ አሁን እንግዲህ እንዴ ከሆነ ባሚያን እጨምራለሁ ማለት ነው። ጨመርኩ ባሚያዬ። ኢትዮጵያ ባሚያ አለ የለም? ቤተሰብ የምታውቁ ኮሜንት አድርጉልኝ እስኪ። እኔ ይቻላል በጣም ነው የሚጣፈጠው ከነጭ ሩዝ ጋር። ግዴታ ዶሮ መኖር የለበትም።
አሁን ለኛ ለኢትዮጵያ ማለት ነው በካሮት እና በድንች ጋር ቢሰራ በጣም አሪፍ ነው። እየጨራረስን ነው። ሩዜን ጣርኩኝ። ባሚያም እየደረሰ ነው። ቤተሰብ ላይክ አድርጉ፣ ቪዲዮውን እስከ መጨረሻው ሁሌ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ። እሺ ውሃ ጨመርኩኝ። ውሃዬን በጎና አፍልቼ ነበር ጨምረው። እስካሁን ድረስ ውሃ አልጨመርኩም። በራሱ ነው ያበሰልኩት ያለሁት ማለት ነው። አሁን ከላለስኩ እንደ ሀገራችን ዶሮ ወጥ ትላላችሁ። እየደረሰልን ነው ምሳችን። ሮዜም እየበሰለ ነው። ይህን ይመስላል የዛሬው ምሳ። ላይክ አድርጉ፣ ቪዲዮዬን ኮሜንት አስተያየታችሁን ጻፉልኝ። እንግዲህ በመዳም ኩሽና እንደዚህ እያበሳሰልን ነው ቤተሰቦቼ። አመሰግናለሁ። ሁላችሁንም ላይክ ሰብስክራይብ የምታደርጉ በአጭር ጊዜ ውስጥ በአንድ ውስጥ አሪፍ ሁኔታ ላይ ያለ ነው። አመሰግናለሁ። ልጆችዬ ባኛ ይህን ይመስላል። መልካም ቆይታ ለሁላችሁ። በያላችሁበት አላህ ይጠብቃችሁ። አመሰግናለሁ። ማድረግ የምትፈልጉት ነገር ሞክሩ። መሞከር ደግሞ ሽንፈት አይደለም። አመሰግናለሁ። ባይ